ቢዝነሱ ንግድ ምንድነው መጀመር እፈልጋለሁ። ይሄ ከክላይንቶች ተደጋጋሚ የሚቀርብልኝ ጥያቄ ነው። እና የማየው ትልቁ ስህተት ምንድነው? የራሳቸውን የአዋጭነት ጥናት አስጠንቶ ከማምጣት ይልቅ ሌላ ሰው ጀምሮ የተሳካለትን ቢዝነስ ለመጀመር ማሰብ ነው። ለማንኛውም በአሁኑ ሰዓት በተባበሩት አረብ ኤሚሬትስ ትርፋማ የሆኑ 3 ቢዝነሶችን ልጠቁማችሁ። አንደኛ ቢዝነስ ኮንሰልቲንግ ወይም ደግሞ የማማከር አገልግሎት ነው። ይሄን ያልኩበት ምክንያት ምንድነው? በ2025 በ6 ወር ውስጥ ብቻ በዱባይ ከ35,000 በላይ ካምፓኒዎች ናቸው የተመዘገቡት። ያ ማለት እያንዳንዳቸው የማማከር አገልግሎት ይፈልጋሉ። ሁለተኛ ኢኮሜርስ ወይም ደግሞ ዲጂታል ሰርቪስ ነው። የተባበሩት አረብ ኤሚሬትስ የኢኮሜርስ ንግድ ወደ $10 ቢሊዮን እየተቃረበ ነው። ስለዚህ ኦንላይን የምትሸጡት አገልግሎት ወይም ደግሞ ምርት ወይም ደግሞ እውቀት ካላችሁ እዚህ ያለው ኢንፍራስትራክቸር ለዚህኛው ቢዝነስ በጣም ምቹ ነው። ሶስተኛ ኢምፖርት ኤክስፖርት ወይም ደግሞ የወጪ ገቢ ንግድ ነው። የተባበሩት አረብ ኤሚሬትስ ከነዳጅ ውጪ ያለው ንግድ ወደ $1 ትሪሊየን ደርሷል። ስለዚህ ከሶስቱ አማራጮች በአሁኑ ሰዓት ተፈላጊ ናቸው ማለት ነው። ዋናው ነገር ግን ምንድነው? መጀመር ያለባችሁ ቢዝነስ የምታውቁትን ነው። የምታውቁትን መሆን አለበት። ከዛ ውጪ ገበያ ላይ ተፈላጊ ወይም ደግሞ መሸጥ የሚችል መሆን አለበት እና በአነስተኛ ዋጋ በህጋዊ መንገድ በአጭር ጊዜ ውስጥ ልትጀምሩት የምትችሉት ቢዝነስ መሆን አለበት። የበለጠ መረጃ የምትፈልጉ ከሆነ ኮሜንት ላይ አስተያየታችሁን ስጡኝ። አመሰግናለሁ።